ዛሬ ጥቅምት 12 2018 ዓመተ ምህረት ፋኖ በቅርቡ አማራ ነፃ እንደሚያወጣና ዓለምን በፋኖ ጀግንነት እንደምትደነቅ ምልክት የሚሰጡ ዜናዎች ነው ይዘን የመጣ ነው። ይህን ማሳያ ደግሞ በርካታ የጠላት ወታደሮች ከአገዛዙ ከድተው ፋኖን እየተቀላቀሉ ነው። ፋኖም ድንቅ ብቃት ያላቸው ኮማንዶዎች አስመርቀዋል። በተጨማሪም የብልጽግና አመራሮች በተሰበሰቡበት ቦታ ላይ ፋኖ ድንቅ ኦፕሬሽን በመስራት አይቀጡ ቅጣት በመቅጣት ደምሷቸዋል። ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። ይህንና ሌሎች የድል ዜናዎች እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮ ቫይራል እንዲወጣ ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። 11 የሚደርሱ የብልጽግና አገልጋዮች ፋኖን ተቀላቅለዋል። ዝርዝር አለን፣ ታደምጡታላችሁ። አማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንዲሁም ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ዋና አዛዥ ዋርካው ምሬ ወዳጁ ጋር የስልክ ጥሪ አለን፣ እናስደምጣችኋለን። ፋኖ ለ6 ወራት ያሰለጠናቸውን የሚገርሙ ኮማንዶዎች አስመርቀዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖ የብልጽግና ጉዳይ አስፈጻሚ አመራር ተሰብስቦ በነበረበት ቦታ ላይ ድንቅ ኦፕሬሽን ሰርተዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። እስከዛው ድረስ አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በአማራ ፋኖ ብሔራዊ ኃይል አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጃዊ መተከል 4ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን 3ኛ ዝር የኮማንዶ የእግረኛ ሰራዊት የፋኖ አባላትን አስመረቀ። እንደሚታወቀው ክፍለ ጦሩ የክፍለ ጦር ልዩ ተወርዋሪ ሰንጥቅ ሻለቃ 2 ጊዜ ያስመረቀ ሲሆን አሁን ደግሞ ለ3ኛ ጊዜ የበረሃው ዳኛ የሚል ስያሜ የተሰጣቸው ያሳምኔው ኮርስ ልዩ የኮማንዶና የእግረኛ ሰራዊት ፋኖዎችን ማስመረቅ ተችሏል። በህዝባዊ አብዮት የተቀጣጠለው የአማራ ህልውና ትግል ከጊዜ ወደ ጊዜ እየዘመነ በመምጣት ዘመናዊ የጦር መሳሪያ ከጠላት ማርኮ በመታጠቅ ወታደራዊ ሳይንስና ጥበብን የተላበሱ የእሳት ነበልባል ወጣቶችን እያፈራ ይገኛል። ስለሆነም ጃዊ መተከል 4ኛ ክፍለ ጦር በስነ ልቦናና በአካል ብቃት የተገነቡ አማራዊ እሴትን የተላበሱ የምንጊዜም የቁርጥ ቀን የሆኑ አይበገሬ የፋኖ ኃይሎችን ከክፍለ ጦር እስከ ብርጌዶች ድረስ በበቂ ሁኔታ አሰልጥነው አስመርቀዋል። ይህ ነበልባል የሆነ የበረሃ መብረቅ የፋኖ ሰራዊት በርካታ ጀብዶችን እየፈጸመ ይገኛል። አማራ ሀገራዊ ሁለንተናዊ ተሳትፎ እንዲረጋገጥ እና በህይወት የመኖር መብቱ እንዲጠበቅለት ከተፈለገ ፋኖነት መተኪያ የሌለው ዘላለማዊ የማንነትና የነጻነት ተምሳሌት ነው። በዳንግላ ከተማ የአረመኔው የብልጽግና ስርዓትን ሲያስጠብቁ የነበሩ የአገዛዙ አገልጋዮች እጃቸውን ለፋኖ በመስጠት ወደ ሰላማዊ ህይወታቸው እየተመለሱ ነው። እንደ ፍላጎታቸውም ትጥቃቸውን በመያዝ የህዝብ ልጅ የሆነውን ፋኖ በመቀላቀል እየታገሉ ይገኛሉ። በዚህ ሳምንት ብቻ 11 የሚደርሱ የክልሉ መለዮ ለባሾች ከዳንግላ ከተማ ብልጽግናን ክደው ወጥተው የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 3ኛ ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ ጀንበሬ ብርጌድን ተቀላቅለዋል። አፋብሃ ቴዎድሮስ እዝ 2ኛ ክፍለ ጦር የኮሎኔል ታደሰ ሙሉነ ብርጌድ ዛሬ በመራዊ ከተማ ከንቲባ ጽሕፈት ቤት ቅጥር ግቢ ተሰብስቦ በነበረ የብልጽግና ጉዳይ አስፈጻሚ አመራርና ወንበር ጠባቂ ኃይል ላይ ከባድ ጉዳት ማድረስ ተችሏል። በዚህ ኦፕሬሽን ለጊዜው ስሙ ያልታወቀ አመራርን ጨምሮ ከ5 በላይ ተላላኪዎች ከፍተኛ ጉዳት ማድረስ መቻሉን ከውስጥ ምንጮቻችን ማረጋገጥ ችለናል። በሰሞኑ ያለ ምክንያት የመራዊ ወጣቶችን የሚያፍሰውና የሚያግዘው የስርዓቱ ቅጥረኛ ስብስብ በዛሬው ጥቃት ከፍተኛ ድንጋጤ ውስጥ መግባቱንና እርስ በርሱ አለመተማመን እንደገጠመው ማረጋገጥ ተችሏል። ፋኖ ሀብታሙ ዮሴፍ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 1ኛ ክፍለ ጦር ህዝብ ግንኙነት ኃላፊ
የጣናው መብረቅ ብርጌድ ዘጌ አራራት ሻለቃ ከጠዋቱ 3 ሰዓት ሰርገው በመግባት ኤርፖርት ዙሪያ ጥበቃ ላይ የነበሩ 2 የፌዴራልና መከላከያ ላይ እርምጃ በመውሰድ 2 ቁስለኛ በማድረግ 1 የሬዲዮ መገናኛ ይዘው መውጣት ችለዋል። በሌላኛው ደግሞ 10 አለቃ እሸቱ አማረ አየር ኃይል ኮማንዶ በአማራ ላይ እየተሰራ ያለውን ግፍ እያየሁ መቋቋም ስላልቻልኩ አማራው ግዴታዬን መወጣት አለብኝ በማለት በዛሬው ዕለት ከደብረ ዘይት ካምፕ በመውጣት ፋኖን ተቀላቅለዋል። ከአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንዲሁም ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ዋና አዛዥ ዋርካው ምሬ ወዳጁ የሰጠው መግለጫ አድምጠን እንመለስ። ጤና ይስጥልን። ዋርካው ምሬ ወዳጁ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል ሚኒሊክ ዕዝ ዋና ሰብሳቢ። ሰላም ጤና ይስጥልን። እንግዲህ እንደሚታወቀው ባለፈው በርካታ የትግል ጉዞዎችን ስናደርግ ቆይተናል። አሁን ያለንበት 2018 9 ቀን ማለት ነው። ቀን 9 ማለት ነው። ስለዚህ ባለፈው ከአርበኛ አደማሊ አባናደው ዘመቻ በርካታ አውደ ውጊያዎች እንዳደረግነ እንደሚታወቀው እንግዲህ ያው የዓለምን ሕዝብ ያነጋገረ የአማራን ትግል አንድ ከፍ ያደረገ ከጠላት ጋርም አቅማችንን የተለካካንበት ያለፈ የትግል ጉዞ አለ። ያ ጉዞ እንግዲህ እንደሚታወቀው እንዴት መራሃው እንዴት ታገላችሁት ያሉት በርካታ ጥያቄዎችም አሉና እንግዲህ ይሄ እንደሚታወቀው በርካታ ይሄን ትግል ለ3 አመት ከዛም ቀደም ብሎ ለአንድ 4 አመት ያክል ይሄን ትግል የተጓዙ ጓዶች ብዙ የትግል ዕውቀት ያላቸው ነው። ይሄ በተጠና መንገድ የተመራው ከዛ ላይም ደግሞ ጠንካራ መሪዎች አሉ። አርበኞች ያሉ ጀግኖች ጓዶቻችን ናቸው በሚገባ የመሩት ማለት ነው። ይሄን የመሩት ኮሮች እንግዲህ ይታወቃሉ። በሚገባ በተሰጣቸው ግዳጅ ያመራሩ ቁርጠኝነት የሰራዊታችን ቁርጠኝነት ያለውን አቅም በአግባብ በሚገባ በመጠቀም ያያችሁት አመርቂ ድል ማምጣቱ ይታወቃል። ይህን ተከትሎ መንግስት ይሄ ያበሳጨው ከዛ በኋላ በማንኛውም ባየርም በግርም በአፋር በጎረቤት ክልሎችም እስካሁን ድረስ አጓጉዞ ያስገባው ኃይል እንደሚታወቀው ለጥፋት አዘጋጅቶት የኖረውን ኃይል በሬ እየቀለብን አስቀምጠነዋን ሲለው የነበረውን ሽመልስ አብዲሳ ይሄው አሁን ወደ አማራ ክልል አጠቃላይ ገብቶልህ የጥፋት ጉዞውን ጀምሯን ማለት ነው ድረስ እየተጠቀመብን ይሄንም አሁንም ተቋቁመን እንደሚታወቀው ሰሞኑን አዲስ የተቋቋመውንም ዕዝ 35ኛ ክፍለ ጦር ናት የምትባል ሰሞኑን ወርጌሳ ላይ ልጅ ኢያሱ ምን እንዳደረገ ያዝ ታቃላችሁ ማለት ነው። ስለዚህ አሁን ለአማራ ሕዝብ ማስተላለፍ የምፈልገው ለሰራዊታችን ማስተላለፍ የምንፈልገው ያ የጥፋት ኃይል ኦሮሚያ መሬት ሲያርድ የነበረውን አሁንም መጥቶ ጎጃም ላይ የመጀመሪያውን ግፍ ሰርቷል። ከዛ በፊትም ይሁን መካከል ላይ አላወኩም ጎንደር ላይ ተመሳሳይ ሰርቷል። ሌላ አሁንም ሀውጃኖ ክፍለ ጦር ላይ አንዲት እህታችን ታጋይ የተደረገውን የጡት መቁረጥ ያልተገባ ኢሰባዊ የሆነ በዓለም ላይ አይተነው ማናቀውን ግፍ እንደፈጸመ ይታወቃል ማለት ነው። ስለዚህ ይሱ የተሰጠውን ተልእኮ እየፈጸመ ነው። ለዛም ነው እኛ ቀድመን የምናቀው ስለሆነ ይሄ ነገር አልደነቀንም። እኛ ስጋችንን ቢጠብሰው ከሞትን በኋላ ማንም ለሱ እጅ የሚሰጥም ኃይልም የለንም። ቆስሎም በአጋጣሚ ወድቆም ቢያዝም ምንም ጠበሰውም ቆረጠውም ጤነኛውንም በቁም እየጠበሰ እየቆረጠ ነው ያለው አይደለም ታግሎት። ይሄ እንደፈለገ ማድረግ ይችላል። አትረደን አትቆረጠን ማለት አይቻልም። ለአማራ ሕዝብ ግን ይሄን እንድታቀው ከቤትህ መጥቶ ሌላ ቦታ ላይ አሻግረህ ኦሮሚያ ላይ ስታየው የነበረውን ኦሮሚያ ላይ ሲደርስ የነበረው የአማራ ግፍ አሁን ላይ ከደጃፍ መጥቶ ግፉ እየደረሰ ነው። በዚህ ጊዜ ማልቀስ፣ ማንጎራጎር፣ ማቅራራት ምንም አልፈልግም። የሜጀር ጀነራል ውባንታ ባታ አንደኛ ኮር የፈጸመው ድልና ኦፕሬሽን በተመለከተ የስልክ ጥሪ ያለን አድምጠነው እንመለስ።
መልካም እጅግ አድርጌ አመሰግናለሁ። ከዚህ ላይ ለአድማጭ ተመልካቾቻችን ግልጽ ለማድረግ ያክል የብርጌድ አመራሮች፣ የክፍለ ጦርና የኮር አመራሮች የገለጹት የሰው ኃይል የምርኮ የመሳሪያ ምርኮ እንደ ብርጌድ እንደ ክፍለ ጦርና እንደ ኮር እንደሆነ ለአድማጭ ተመልካቾቻችን ማስረዳት ያስፈልጋል። ምክንያቱም አገዛዙ ብልጽግና የተጣረሰ መረጃ በሚል ሊያቀርበው ስለሚችል አርበኞቻችን እዚህ ላይ የገለጹት በብርጌድ ባዩት ልክ ነው፣ ባዩትና ባገኙት ልክ ነው፣ ቁጥር ልክ ነው እና ሊጨምር ሊቀንስም ይችላል። አሁንም ውጊያው ስለቀጠለ እና ስላልተቆጠረ ይችላል። ሌላው እንግዲህ ዛሬ በተደረገው ለአስጨራሽ አውደ ውጊያ የሜጀር ጄኔራል ውባንተ አባተ አንደኛ ኮር የዘመቻ መምሪያ እንዲሁም ሌሎችም የኮር አመራሮች የጉና ክፍለ ጦር ሙሉ አመራሮች የሴነሳ ብርጌድ አመራሮች የውጊያ ታክቲካቸው እጅግ የሚደንቅ የጦር ጠበብትነታቸውን በሚገባ ያስመሰከሩ ተናበው አውደ ውጊያ በማድረግ እንግዲህ በከተማ ላይ የተፈጸሙት ኦፕሬሽን እጅግ በጣም አጀብ የሚያሰኝ ነው። ከዛ ባሻገር እንግዲህ በቀጠናው በተደጋጋሚ ጊዜ አውደ ውጊያ በማድረግ በደቡባዊ ጎንደር ቀጠና ግንባር ቀደም የምትባለው ጉና ክፍለ ጦር ታሪካዊ ስራን የሰራችው የሜጀር ጄኔራል ውባንተ አባተ እንግዲህ አደራ የተጣለባት ክፍለ ጦር ናት። በአማራ ክልል የመጀመሪያዋና ታሪካዊቷ ግዙፍ የሰው ኃይል ያላት ግዙፍ ተዋጊ ኃይል ያላት ክፍለ ጦር ናት። ይቺ ክፍለ ጦር ዛሬ የፈጸመችው ጀብድ እጅግ በጣም አጀብ የሚያሳይ ነው። ከዚህ በፊትም ባንዳ ቤት ከ250 እስከ 300 የሚገመት የጠላት ኃይል ከሜጀር ጄኔራል ውባንተ አባተ ተወርዋሪ ክፍለ ጦር እንዲሁም ከጣና ገሌውዲዮስ ክፍለ ጦርና ከኮሩ ተወርዋሪ ኃይል ጋር በመሆን ከፍተኛ ጀብድ የፈጸመች እና አርበኛ ገብርዬን የመሳሰሉ እንቁ አርበኞች በመስዋዕትነት ያጣች ክፍለ ጦር ናት። እንዲሁም ሴረንሳ ብርጌድ በቀጠናው በመወርወር ታሪካዊ ስራ በመስራት የምትታወቅ በእነ አርበኛ ብርቃየሁ ደምሴ እየተመራች በርካታ ቀጠናዎችን በመቆጣጠር ለጠላት ምቹ ባለመሆን የጠላትን ጥምር ጦር ኃይል አንገት በማስደፋት ከፍተኛ ስራ ሲሰሩ ቆይተዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።